ሰላም እንዴት ናችሁ? ዛሬ የማቀርብላችሁ ዶሚኒካ የምትባል በራሺያ የስለላ ተቋም የምትሰራ ስትሆን ሰውነቷን በመጠቀም መረጃዎችን የምታቀርብ ሴት ናት። ይህን አጭር ፊልም እስከ መጨረሻው ካያችሁት እንደምትወዱት አልጠራጠርም። ታዲያ እናንተ ቻናላችንን ሰብስክራይብ እና ላይክ በማድረግ አበረታቱኝ እያልኩ ወደ ፊልሙ አልፋለሁ። ፊልሙ የሚጀምረው ዶሚኒካ ኢርጎቫ በአንድ ክፍል ውስጥ ብቻዋን በመሆን ሙዚቃ እያዳመጠች ነው። በሌላ በኩል የሲአይኤ ኤጀንት የሆነው ኔት በጣም ተረብሾ እናየዋለን። በዚህ ሰዓትም ስልኩ ይጮሃል። በፍጥነትም ስልኩን ለማንሳት ይሄዳል። በዚህም ኮድ ይነገረዋል። የተነገረው ኮድም የቦታ ስም ነበር። ጎርኪ የተባለ ቦታ ነበር። በሌላ በኩል ዶሚኒካ እናቷን አሟት ስለነበር ወደ ሆስፒታል ትወስዳታለች። እንደጨረሱም ወደ ቤት ይመለሳሉ። እናቷን እንድትንከባከባት ሌኒ የተባለች ነርስ በመጥራት በፍጥነት ወደ ስራ ትሄዳለች። ዶሚኒካ ቲያትር ስትሰራ በዳንስ ችሎታዋን በጣም ተወዳጅ ናት። ቲያትር ቤትም እንደደረሰች ለመድረኩ ዝግጁ ለመሆን ሜካፕ ትሰራለች። መድረክ ላይ ከመቅረቧ በፊት ኤቫን የተባለ አጎቷን ታገኘዋለች። ኤቫን የራሺያ የደህንነት ምክትል ዳይሬክተር ነው። በዚህም ዲሚትሪ ከተባለ ሰው ጋር ያስተዋውቃታል። ዲሚትሪ ዶሚኒካን ወዷት ነበር። አብሮ ፎቶ እንድትነሳም ይጠይቃታል። በመቀጠልም ዶሚኒካ መድረክ ላይ እያቀረበች ነው። በሌላ በኩል ኔት አንድ ካልታወቀ ሰው ጋር በመገናኘት እቃ ይቀበላል። በዚያ ሰዓት ፖሊሶቹ እያዩቸው ነበር። ኔት አብሮት የነበረውን ግለሰብ እንዳይታወቅ ሲል ሽጉጥ በመተኮስ የፖሊሶችን ትኩረት ወደ እሱ እንዲሆኑ ያደርጋቸዋል። ፖሊሶቹም ኔትን ይከተሉታል። ኔት በመሮጥ አሜሪካን ኤምባሲ ውስጥ ይገባል። በሌላ በኩል ዶሚኒካ የዳንስ ቲያትር አብሯት ከሚሰራው ጋር እያቀረበች ነበር። በሚያቀርቡ ሰዓትም ታዲያ እግሯ ላይ ይቆምባትና ትሰበራለች። ቲያትሩም ይቋረጣል። ወደ ሆስፒታልም በፍጥነት ይወስዷታል። የኔት አለቆች ጥንቃቄ ባለማድረጉ ሰው እየተከታተለው እንደሆነና እንደታወቀ በመናገር ወደ አሜሪካ እንዲመለስ ያደርጉታል። ጠዋት ላይም የሩሲያ ደህንነት ቢሮ ውስጥ ዋና ዳይሬክተር ዛክሮቭ፣ ምክትል ዳይሬክተር ኢቫን እና ጄኔራል ኮክኖር ይገኛሉ። በዚህም አንድ የተቀረጸ ቪዲዮ ያያሉ። በቪዲዮ ላይም ኔትን ያዩታል። ነገር ግን አብሮት የሚሰራውን ሰው ሊያውቁት አልቻሉም። በሌላ በኩል ዶሚኒካ ሰርጀሪ ተሰርታ ሆስፒታል ትገኛለች። ስትነቃም እግሮቿን ታያቸዋለች። ከዚህ በኋላ መደነስ እንደማትችል እግሮቿን በማየት ታለቅሳለች። ከ3 ወራትም በኋላ አጎቷ ወደ ዶሚኒክ ቤት ሊጠይቃት ይሄዳል። ዶሚኒክ እግሮቿ ስላልዳኑ በብትር ነበር የምትንቀሳቀሰው። የዶሚኒክን ወጪዎችና የእናቷን ሕክምና ወጪ የሚሸፍንላት የሚሰራበት ቲያትር ነበር። ታዲያ ቲያትር ስላቆመች እነዚህን ጥቅሞች ሊያቀርቡላት እንደማይችሉ ይነግራታል። በእሷም ቦታ ሌላ ሰው እንደገባበት ይነግራታል። ነገር ግን የእሱን እገዛ ከፈለገች እንደሚረዳት በመናገር በወረቀት የታሸገ ዕቃ አስቀምጦላት ይወጣል። ስትከፍተውም የሰበራት ጓደኛ አዲስ ከተቀጠረችው አንድ ላይ ሆነው የሚያሳይ ፎቶ ታያለች። በስልኩም ጓደኛዋ አውቆ እንደሰበራት በድብቅ የተቀዳ ድምፅ ትሰማለች። ወደ ቲያትር ቤትም ትሄዳለች። በዚህ ሰዓት ሁለቶቹ ሲደንሱ ታያቸዋለች። በጣም ተናዳ ነበር። ሁለቶችም ወደ ውስጥ ይገባሉ። ዶሚኒክም ተከተላቸው ስትሄድ አንድ ላይ ሆነው ታገኛቸዋለች። በዚህም በብረት በመምታት በፍጥነት ትወጣለች። ቤቷም ስትደርስ እናቷ ወድቃ ታገኛታለች። የምትከታተላት ነርስ ቲያትር ቤት መስራት ስታቆም መምታት እንዳቆመች ለእናቷ ትነግራታለች። ወደ አጎቷን በመሄድ እንዲረዳት ትጠይቀዋለች። እሱም የሚረዳት አንድ ነገር ካደረገችለት እንደሆነ ይነግራታል። በዚህም ቲያትር ቤት ውስጥ ካስተዋወቃት ጋር አብረው በማደር መረጃ እንድታመጣለት ይነግራታል። ዶሚኒካም ሀሳቡን አልወደደችውም ነበር። ነገር ግን ያላት አማራጭ ይህ እንደሆነ ታውቃለች። ባላት ነገርም ትስማማለች። የዛን ቀን ማታም እንድትሄድ ወደ ተነገረችበት ቤት ሜካፕ በመቀባት ትሄዳለች። ዲሚትሪንም ሆቴል ውስጥ ታገኘዋለች። ዲሚትሪ ወደ እሷ በመቅረብ በውበቷ በመሳብ አብረው እያወሩ ነበር። አንድ ክፍል ውስጥም ይገባሉ። ትንሽ ካወሩ በኋላም ዲሚትሪ ከእሷ ጋር ማደር ፈልጓል። ዶሚኒካን በማስገደድም አልጋው ላይ ይጥላታል። በዚህ ሰዓት አንድ ማስክ የለበሰ ሰው ከኋላው በመምታት በማነቅ ይገድለዋል። ከዛም ልጁ ዶሚኒካን በሞተር ሳይክል ይዟት ይሄዳል። የልጁ ስም ሰርጌ ሲሆን የደህንነት አባልም ነበር። ጄኔራል ኮክኖር ዶሚኒካ ምስክር ስለምትሆን እንዲገድላት ለአይቫን ይነግረዋል። ነገር ግን አይቫን ዶሚኒካ በጣም ጠቃሚ እንደሆነችና ለሌላ ነገር እንደምትጠቅማቸው ይናገራል። ወደ ዶሚኒካን በመሄድ ዲሚትሪን ለመግደል ብለው እሷን እንደተጠቀሙባት ይነግራታል። በመቀጠልም የራሺያ ሰላዮች ወደሚሰለጥኑበት ቦታ እንድትሄድ ይነግራታል። ካልሄደች ግን ምስክር ስለሆነች እንደምትገደል ይነግራታል። ዶሚኒካም አማራጭ ስለሌላት ወደ ማሰልጠኛው ትሄዳለች። የማሰልጠኛው ኃላፊም ሜትርን ትቀበላታለች። ሜትሮንም አንዳንድ
ህጎችን ትነግራታለች። ትምህርቱንም ይጀምራሉ። ኃላፊዋም ለተማሪዎቹ ውበታቸውን ተጠቅመው ሰዎችን በማማለል እንዴት መረጃ እንደሚያገኙ ትናገራለች። ኔት በስራው ስህተት ቅጣት ላይ ነው። ወደ ራሻ እንዲመልሱትም ለአለቆቹ ይናገራል። ነገር ግን አለቆቹ የራሻ ደህንነቶች ማንነቱን እንዳወቁትና በራሻ ቅርብ የሆነች ሀገር ውስጥ በመሆን መስራት እንደሚችል ይነግሩታል። ወደ ማሰልጠኛውም ስንመለስ ሁሉም ተማሪዎች ስልጠናውን እየወሰዱ ነው። ኃላፊዋም አንድ በስክሪን ላይ ፎቶ በማሳየት ትጠይቃቸዋለች። በዚህም የክፍሉ ተማሪ ይናገራል። ነገር ግን ተሳስቶ ነበር። ዶሚኒካ ትመልሳለች። ትክክልም ነበረች። በመቀጠል አንዲት ተማሪ ወደ ውጭ በማስወጣት ከአንድ ሰው ጋር ወሲብ እንድታደርግ ትጠይቃታለች። ነገር ግን ተማሪዋ እንደማትችል ትናገራለች። በዚህም ኃላፊዋ ስልጠናውን መውሰድ እንዳለባቸውና ስሜታቸውን መቆጣጠር እንዴት መቻል እንዳለባቸው እንዲማሩ ትነግራቸዋለች። ጀነራል ኮክኖር ዶሚኒካን በማስጠራት የተባለችውን ነገር ማድረግ እንዳለባት ይነግራታል። በዚህም አንድ ቀን ኃላፊዋ ዶሚኒካን በማስወጣት አንድ ትዕዛዝ ታዝዛታለች። ዶሚኒካም የተባለችውን በማድረግ ስልጠናውን በሚገባ ታልፋለች። በዚህም ብቁ እንደሆነች ኃላፊዎች ይገነዘባሉ። አጎቷም ወደ ዶሚኒካ በመሄድ አንድ ስራ ሊሰጣት እንደሆነና ኔት የተባለ የአሜሪካ ኤጀንት ቀርባ ከራሻ መረጃ የሚሰበስበውን ሰው እንድታውቅለት ይነግራታል። ሐሰተኛ ፓስፖርትን በማዘጋጀት ይልካታል። ቡዳፔስትም እንደደረሰች ማርታ የተባለች እንደሷ ሰላይ የሆነች ሴት ጋር ትገናኛለች። ዶሚኒካም ኔትን መከተል ጀመረች። ታዲያ በበነጋታው ሁልጊዜ ከሚያዘወትርበት ቦታ በመሄድ በውበቷ ለመሳብ ትሞክራለች። በዚህም ወደ ውጭ ስትወጣ ያናግራታል። ምን እንደምትሰራም ይጠይቃታል። ዶሚኒካም ኤምባሲ ውስጥ አስተርጓሚ እንደሆነች ትናገራለች። ኔትም ቁጭ ብለው እንዲያወሩ ቢጠይቃትም ዶሚኒካ ጥርጣሬ ውስጥ ላለመግባት መፍጠን አልፈለገችም። ኔት ግን ዶሚኒክን ጠርጥሯት ነበር። ለአለቆቹም የራሻ ሰላይ እንደሆነች ይነግራቸዋል። ዶሚኒካም ጠዋት ላይ ወደ ቦታው ስትሄድ ታጠዋለች። ወደ ራሻ ኤምባሲን በመሄድ ስለ ኔት ኢንፎርሜሽን ትቀበላለች። ወደ ኔት ቤትን በድብቅ ቤት ውስጥ በመግባት መፈተሽ ትጀምራለች። በመቀጠልም ኤምባሲ ውስጥ ዝግጅት ነበር። ከዛም ጓደኛዋ ማርታ ከአሜሪካዊት ባለስልጣናት ጋር እያወራች ታያታለች። ኔትንም ቦታው ላይ ታገኘዋለች። ኔትም የራሻ ሰላይ እንደሆነች እንዳወቀ ይነግራታል። ዶሚኒካም አትዋሻውም። በዚህም ነገ ተቀጣጥረው ይለያያሉ። ወደ ቤትም በመመለስ የስቴፌንን ቤት መፈተሽ ጀመረች። በዚህም ለአሜሪካ ባለስልጣናት መረጃ እንደምታቀርብ ትደርስባታለች። ምሽት ላይም ኔት ዶሚኒካን ቢጠብቃትም አልመጣችም ነበር። ነገር ግን ውጭ ላይ በመሆን ሲወጣ ትከታተላለች። ኔትም ከአንድ ሰው ይደወልለታል። አንድ ኮድ ይነገረዋል። የኮዱ ጽሑፍም ቬና ነበር። ወደ ውጭም ሊወጣ ሲል ዶሚኒካን ያገኛታል። በዚህም ውስጥ ይገባሉ። እንዴት ቤቱን እንዳገኘችው ቢጠይቃትም ልትነግረው አልቻለችም። በዚህም ወደ እሱ በመጠጋት ለመሳም በመሞከር መረጃ ልታውጣጡ ትሞክራለች። ነገር ግን ኔት አይፈቅድላትም። ወደ ቤትም ስትመለስ አጎቷን ታገኘዋለች። ምን ላይ እንደደረሰችም ይጠይቃታል። ዶሚኒካም ማርታ ለአሜሪካኖች እየሰራች እንደሆነ ትነግረዋለች። ዶሚኒካም ማርታ ሞታ ታገኛታለች። ሰርጌም እሷም ሀገሯን ከከዳች የማርታ ጣፈንታ እንደሚደርስባት ይነግራታል። በሌላ በኩል ዶሚኒካንም በማርታ ሞት ፖሊሶች ጣቢያ ይወስዷታል። ጥያቄዎችንም ይጠይቋታል። በዚህም ኔት ወደ ቤቱ ይወስዳታል። ስለተፈጠረው ነገርም ለኔት ትነግረዋለች። ወደ ስራውም የገባችበት ለእናቷና ራሷን ለመጠበቅ እንደሆነ ትነግረዋለች። ኔትም በድብቅ ለእሱ እንድትሰራ ይጠይቃታል። በዚህም ልታምነው እንደምትችል ይነግራታል። ኔትም በጣም ወዶ ነበር። አብረውን በፍቅር ያድራሉ። ኔትም ወደ አለቆቹ በመውሰድ ለእነሱ እንደምትሰራ ይናገራል። በዚህም ለማረጋገጥ በመሳሪያ ይጠይቋታል። ጥያቄውንም ታልፋለች። ዶሚኒካም ለአለቆቹ የተሳሳተ መረጃ ታቀርብላቸው ነበር። ከዚያም ሲአይኤዎች ስቴፌንን እንድታጠምድላቸው ይጠይቋታል። ስቴፌኒ በድብቅ ለራሽያ መንግስት መረጃ እንደምትሰጥ ሲአይኤዎች ያውቁ ነበር። ከስቴፌኒ ጋርም በመገናኘት አንድ ሲዲ ትቀበላለች። በዚህም የተቀበለችውን ሲዲ በሌላ ሲዲ ኮፒ በማድረግ ከአለቃዋ ጋር በመሆን ይወጣሉ። ስቴፌኒም ስትወጣ ሰዎች እየተከታተሏት ነበር። ለማምለጥም ስትሞክር በመኪና ተገጭታ ትሞታለች። ኔትም ሲዲውን ለመቀበል ዶሚኒካን ቢከተላትም ራሽያኖች ይዘዋት ሄደው ነበር። አጎቷ አይቫንም ሲዲውን ተቀብለው ሲያዩት ውስጡ ምንም የለም ነበር። አስረው ቢያሰቃዩትም ምንም መረጃ ልሰጣቸው አልቻለችም። በዚህም ወደ ቤቷ ይልኳታል። የራሽያ ባለስልጣኖችም ዶሚኒካ ወደ ስራዋ በመመለስ ስራዋን መቀጠል እንዳለባት ይወስናሉ። ከኔት ጋርም ይገናኛሉ። ኔት እንዴት እንዳልገደሏት ገርሞታል። አብረው አድረው ነበር። ጠዋት ስትነቃ ሰርጌ ኔትን ወንበር ላይ አድርጎ እያሰቃየው ነበር።
ማን ለሱ መረጃ እንደሚያቀብለውም እየጠየቀው ነበር። ነገር ግን ሊናገር አልቻለም። ዶሚኒካም ከሰርጌ ጎን ለመምሰል እያሰቃየችው ነበር። ድንገት ሰርጌ ዘወር ሲል ግን ከጀርባው ትመታውና ኔትን ትፈተዋለች። መደባደብም ጀመሩ። በዚህም ሰርጌን ትወገውና ትገድለዋለች። ዶሚኒካም ተጎድታ ስለነበር ሆስፒታል ተኝታ ነበር። ጄኔራል ኩክኖርም ወደ እሷ በመቅረብ የራሽያን መረጃ እሱ እንደሚሰጥና በዚህም በነፃነት ለአሜሪካ እንድትሰራ ይነግራታል። ዶሚኒካም አንድ ነገር ታስባለች። አጎቷ አይቫንን ለመበቀል ታስባለች። አጎቷ አይቫንንም ከሃዲ እንደሆነ ለራሽያ ዳይሬክተር ዛክሮፍ ትናገራለች። በዚህም አይቫን እንደሆነ በማስመሰል ታቀነባብረዋለች። በዚህም የራሽያ መንግስት እና የአሜሪካ መንግስት ሰላዮችን ለመቀያየር ይስማማሉ። ነገር ግን አይቫንን ፊቱን ስለሸፈኑት አሜሪካዎች ማን እንደሆነ አያውቁም ነበር። ኔት በዶሚኒካ ስራ ተናዶ ነበር። ነገር ግን ዶሚኒካ ያደረገችውን ስለማታውቅ ነገሩ ሲገባ ታመሰግነኛለህ ትለዋለች። አይቫንን ሲገልጡት ኔት ይገረማል። ምክንያቱም ትክክለኛው ሰው አልነበረም። በዚህም ከሰላዩ ጋር የሚተዋወቁት ኔት ብቻ ስለነበር እሱ እንደሆነ ለአሜሪካኖች ያረጋግጥላቸዋል። በሚቀያየሩበት ሰዓትም ከርቀት በስናይፐር መጥተው ይገድሉታል። ራሽያ ውስጥም ዶሚኒካን ከሃዲውን ስላሳወቀች እንደ ጀግና ትታያለች። ዶሚኒካም ራሽያኖች የምትሸውዳቸው ራሷን ቤተሰቧንና ኔትን አድናቸዋለች። በዚህም ወደ ነበረችበት የቲያትር ዳንስ ትመለሳለች። እዚህ ላይም ፊልሙ ያበቃል።